እንዴት ናችሁ? በዓለም ዙሪያ ያላችሁ ቅዱሳኖች በሙሉ እኔ ወንድማችሁ ፕሮፌት መለይ ነኝ። ከዚህ በፊት እንደተነጋገርነው የወንጌል ሰው መሆን በሚለው ትምህርት ሐሳብ ላይ ዛሬ ክፍል አንዱን ለመጀመር ወደፊታችሁ መጥቻለሁ። ሰላማችሁ እጅግ ይበዛል። ጓደኛ እየፈጠራችሁ ይህን ቪዲዮ አድርሱልኝ። እኔ በእናንተ ፊት በእግዚአብሔር ጸጋ ለማገልገል ዝግጁ ነኝ። የእግዚአብሔር ቃል የወንጌል ሰው ሁን የሚለውን ስንመለከት የወንጌል ሰው መሆን እንዴት ነው? የሚገርማችሁ ነገር ብዙ ሐሳብ ያለ ነው። ሐሳቡ በዘት ያለ ነው፣ ሰፋ ያለ ነው። ነገር ግን የወንጌል ሰው ምን አይነት ነው የሚለውን ነው ዛሬ የምናየው። የወንጌል ሰው መሆን በሚለው ርዕስ ላይ ለትምህርት ወይም ውስጣችን ለመገንባት እግዚአብሔርን ሐሳብ ይዘን ለመነሳት የሚረዳን የእግዚአብሔር ቃል ነው። የወንጌል ሰው ማለት ማን ነው? የወንጌል ሰው ራሱ ማን ነው? የወንጌል ሰው ራሱ ማን ነው? የወንጌል ሰው ምን አይነት ባህሪ ሊኖረው ይገባዋል? በደንብ ያዙልኝ። የወንጌል ሰው ራሱ ማን ነው? የወንጌል ሰው ምን አይነት ባህሪ ሊኖረው ይገባዋል? በደንብ እየሰማችሁ። ኢየሱስን መከተል የወንጌል ሰው ለመሆን ለምን አስፈለገ? ኢየሱስን መከተል የወንጌል ሰው ለመሆን ለምን አስፈለገ? የወንጌል ሰው ለሌሎች እንዴት ምስክር ይሆናል? ይሄ ጄኔራል ሐሳቡን ነው። በደንብ ያዙ። በዝርዝር ለምን እንገባለን? በዕለት ተዕለት ኑሮ ወንጌል እንዴት ይኖራለን? ራሱ ወንጌልን መኖር ነው። የወንጌል ሰው ምን አይነት ነው? የወንጌል ሰው ምን አይነት ባህሪ ያለው? የወንጌል ሰው ኢየሱስን መከተል የወንጌል ሰው ለመሆን ለምን አስፈለገ? የወንጌል ሰው ማለት ማን ነው? ራሱ ማን ነው? ይህን በደንብ ያዙልኝ። ይህ ሙሉ ሐሳቦቹ የምናገኘው የእግዚአብሔር ማርቆስ 16 ላይ ከቁጥር 15 ላይ እናገኘዋለን። ሁለተኛ ደግሞ ሮሜ 1:16 ላይ እናገኘዋለን። ማቴዎስ 5:14 እስከ 16 እንዲሁም ፊልጵስዩስ ምዕራፍ 1 ከቁጥር 27 ላይ ይህንን ሐሳቦቹን ይዘረዝርልናል። ጌታ ኢየሱስ ለዘላለም የተባረከ ይሁን። ወንጌል ሰው የሚለው ቁልፍ ሐሳቡ በክርስቶስ የሚያምን አንድ በቃሉ የሚኖር እና ወንጌልን ለሌሎች የሚመሰክር ነው። ቁልፍ ሐሳቡ በክርስቶስ የሚያምን አንድ በቃሉ የሚኖር ሁለት ወንጌልን ለሌሎች የሚመሰክር ነው። ቁልፉ ሐሳብ እዚህ ጋር እናገኘዋለን። ኢየሱስ ጌታ ነው። ስለዚህ በእግዚአብሔር ፊት ዋና ጥቅስ አድርገን በዚህ ቃል ላይ ዋና ጥቅስ አድርገን የምንነሳው ቅድም እንደነገርኳችሁም ሮሜ ምዕራፍ 1 ከቁጥር 16 ነው። ጳውሎስ ለሮም ሕዝብ ወንጌልን ይዞ ወደ እነሱ ለመግባት ባሰበው ታይም ላይ ውስጡ ላይ የመጣው ይህ መልእክት ነው። ይህንን መልእክት ይዞ ቀጥታውኑ ሲሄድ ያሉት ሰዎች እንዲህ እያለ እየተናገረ ነበር። ወንጌልን ይላል፣ ወንጌል ለሚያምን ሁሉ ነው እንጂ ለአንድ ጎሳ ለአንድ ወገን አይደለም። ይሁት በደንብ እኔ በጣም የሚገርመኝ ነገር አይሁድን ይጠራል፣ ግሪክን ይጠራል። ከዛስ ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። አጠር ሲያደርግ ግሪክ አለው፣ አይሁድ አለው፣ እዛ ጥበበኞች አሉ፣ በጣም ምልክት የሚሹት አሉ፣ በብዙ ሁኔታ የሚንቀሳቀሱት። ነገር ግን ጳውሎስ ምን አለ? ወንጌል ለሚያምን ሁሉ ለማዳን የእግዚአብሔር ኃይል ነው እንጂ በወንጌል አላፍርበትም አለ። በወንጌል በፍጹም አላፍርም። ለምን? ወንጌል የሚያድን ኃይል ነው። ወንጌል ልጁ ነው። ወንጌል ከዳዊት ዘር የመጣ ነው። ኢየሱስ ክርስቶስ ሞቶ እኛን የወለደበት ወንጌል ነው። ስለዚህ ወንጌል ራሱ ኢየሱስ ይባላል። እኛ በዚህን ሰዓት የክርስቶስ ሰዎች፣ የወንጌል ሰው ማለት የክርስቶስ ሰው ማለት ነው። ወዳጆቼ ወንጌል ምንድን ነው? ራሱ ለምን የወንጌል ሰው መሆን አስፈለገ? በደንብ ያዙልኝ። ወንጌል ምንድን ነው? ለምን የወንጌል ሰው መሆን አስፈለገ? ኢየሱስ ሰዎችን ወደ መዳን እንዲመጡ ጠርተዋል።
የወንጌል ሰው ማን ነው? ማቴዎስ 4:19 ላይ ተከተሉኝ፣ በደንብ ስሙኝ፣ ተከተሉኝ ሰዎቹንም አጥማጆች አደርጋቸዋለሁ። ተከተሉኝ ሰዎች አጥማጆች አደርጋቸዋለሁ። እያጠመዳችሁ ያላችሁት አሳ ነው፣ ጊዜያዊ ነው፣ የሚበሰብስ ነው። አንድ ጊዜ ስንበላ ከትንሽ ደቂቃ በኋላ ራብ የሚለቅ ነው። ነገር ግን ለሕይወት እነግራቸዋለሁ አለ። ምን? ወደ እኔ ቀጥታ ኑና እኔ ሰው አጥማጅ አደርጋቸዋለሁ። ኢየሱስ ጌታ። የወንጌል ሰው እዚህ ጋር ነው። የወንጌል ሰው በጣም የሚገርመኝ ነገር እንኳን የሌላ ሰው የራሱንም አይፈልግም። በደንብ ያዙልኝ። የወንጌል ሰው እንኳን የሌላ ሰው የራሱንም አይፈልግም። ለዚህ ነው ኢየሱስ ክርስቶስ የሚከተለኝ ብኖር አለ፣ እሺ ራሱን ይካድ። የሚከተለኝ ብኖር ራሱን ይካድ፣ መስቀሌንም ተሸክመው ዕለት በዕለት ይከተለኛል። ኢየሱስ ጌታ ነው። ስለዚህ የወንጌል ሰው እዚህ ጋር ክርስቶስን የተቀበለ በቃሉ የሚኖር ለሌሎች ምስክር የሚሆን የወንጌል ሰው ክርስቶስን የተቀበለ ኢየሱስ ጌታ በቃሉ የሚኖር ለሌሎች ምስክር የሚሆን ነው የወንጌል ሰው። ስለዚህ ይህ የወንጌል ሰው በእግዚአብሔር ፊት ላይ ቆመን የምናውጀው ይህ ወንጌል ሰውን ይለውጣል። እኔ ዛሬ እያልኩ ያለው የወንጌል ሰው መሆን ሰው ባህሪ ልንገራችሁ፣ ያዙልኝ። ገላትያ ምዕራፍ 5:22 እስከ 23 የወንጌል ሰው ባህሪ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ ታማኝነት፣ የዋህነት፣ ራስን መግዛት። አይታችኋል? እነኚህ ነገሮችን ይዘረዝራል። ስለዚህ ባህሪ ነው የወንጌል ሰው ባህሪ። ሊጨቃጨቅ አይሄድም። ገንዘብ ሊያጭበረብር አይሄድም። ከወንድሙ ጋር ለመጋጫት አይሄድም። የወንጌል ሰው ሸክሙን በኢየሱስ ላይ ጥሎ ከእግዚአብሔር እግር በታች ሆኖ እግዚአብሔር አንድ ቀን እንደሚመጣ አስቦ የወንጌል ሰው አንድ ቀን እግዚአብሔር እንደሚመጣ አስቦ የወንጌል ሰው ዕለት ተዕለት በእግዚአብሔር ፊት ይገዛል። በምን? በፍቅር፣ በየዋህነት፣ ራስን በመግዛት የወንጌል ሰው ይሄ ዛሬም ነገም የወንጌል ሰው የራሱን ነገር አይፈልግም። እንኳን የሰው የራሱን የማይፈልግ የወንጌል ሰው። ስለዚህ የወንጌል ሰው ተልእኮ ምንድን ነው? ማቴዎስ 28:19 እስከ 20 ማንበብ ትችላላችሁ። ወንጌልን ማድረስ ነው የወንጌል ሰው ተልእኮ። የወንጌል ሰው ተልእኮ ወንጌልን ማድረስ፣ ደቀ መዛሙርትን ማፍራት ለዓለም ሁሉ፣ ለአንድ አካባቢ አይደለም፣ ለዓለም ሁሉ ወንጌልን ለፍጥረታት ሁሉ የማድረስ ኃላፊነት አለብን የወንጌል ሰዎች ከሆነ። የወንጌል ሰው እዚህ ጋር ነው። ኢየሱስ ለዘላለም ያድናል። ስለዚህ የወንጌል ሰው ምን አይነት ነው በሚለው ጀምረናል። ቀጣይ ይጠብቃል። ኢየሱስ ትላንትና ዛሬም እስከ ለዘላለም ያው ነው። አይለወጥ፣ አይቀየር፣ ቦታውን አይለቅ፣ ስፍራውን አይለቅ፣ ለዘላለም ጸንቶ ይኖራል። ሰዎቹን ደግሞ ለመዳን ዛሬም ይጣራል። ሰላማችሁ የበዛ ይሁን። ይሄን ቪዲዮ የሰማችሁ ሰዎች እንዳታሳልፉን፣ ለብዙ ሰዎች እንዲደርስ ይህ ትምህርት ይቀጥል የምትሉት ዛሬ ሃይላይቱን ነው እያልኩ ያለው። ቀጣዩን ፓርት 1 ፓርት 2 ፓርት 3 እያለን እንቀጥላለን። ስለዚህ ይሄ ትምህርት ይድረስልን የምትሉ ሰዎች ሁላችሁም እጃችሁን እየጫናችሁ ሰብስክራይብ ያላደረጋችሁት እያደረጋችሁ ቪዲዮውን ደግሞ ኮፒ ሊንክ እያደረጋችሁ ለሌላው አድርሱት። ላይክ አድርጉ፣ ኮሜንት ጻፉ። በርታ የሚለውን ኮሜንቶችን እየጻፋችሁ ግቡልኝ። ወዳችኋለሁ። ፋሚሊዎች በተለይ እግዚአብሔር አምላክ አብዝቶ ይባርካችሁ። ሻሎም፣ ለዘላለም ተባረኩ።